ህይወት ውስጥ ምንድነው the most valuable things we have? ከምንም ነገር ቦታ መስጠት ያለብን ነገር ጤናችን። አንድ ስቴፕ ከዛ በፊት እንቅልፍ የሁሉ ነገር መሰረት ነው። እንቅልፍ ሳይኖር የማወራው ነገር ሁሉ ምንም ትርጉም የለውም፣ አይሰራም። 8 ሰዓት እንቅልፍ እኔ ሃይማኖቴ ነው። በጠዋት ተነስቼ የማያስፈልገኝን ቲቪ ኒውዝ ለምንድን ነው ዊንዶው የምከፍተው? ስራ እያለኝ ማሰብ እየፈለኩ ለምንድን ነው ስልኬን ከፍቼ አላይም? ሜሴጅ ኖራል ነው ለምንድን ነው የማየው? ምን አደጋ አለብኝ? ለምንድን ነው የምከፍተው? ለምንድን ነው መመለስ ያለብኝ የሰው ስልክ ራሴን ሳላስተካክል? በፊት እንግዲህ ሲኤንኤን ቢቢሲ ካላየው የሆነ ዓለም ያመለጠኝ ይመስለኝ ነበር ድሮ። ግን ከሳምንት በፊት ምን አየህ ብትሉኝ የማስታውሰው ነገር የለም። ምግብ ለኔ ነዳጅ ነው፣ ሌላ ምንም ትርጉም የለውም። የደስታ ምንጭ አይደለም ምግብ ለኔ፣ ሊሆንም አይችልም። ብዙ የደስታ ምንጭ የሆኑ ምግቦች መርዝ ናቸው። You know, what's the secret? What's the secret? There's no secret. There's no magic. You commit and you earn it. So, ቅድም ያልኩት ህይወት ጦርነት ነው፣ ትግል ነው። ለማንኛው ማራቶን ያለ ትሬኒንግ አይሄድም። ወታደር ጦር ሜዳ ያለ መሳሪያ ያለ ጥይት አይሄድም። anything. So ህይወት ምንድነው መሳሪያችን ለህይወት? አንደኛው ይሄ ሰውነታችን ነው። መገንባት አለበት። ይሄ ሳይገነባ ሬዚሊየንስ የለም። የአይምሮ ሬዚሊየንስ ብቻ የለም፣ ሲስተም ነው። ይሄን እንዴት ነው የምናረገው? እኔ ምንድነው የማረገው? አንዱ ጥያቄ ምንድነው የምታረገው ነው። እሺ ካረጋችሁት ህይወት ውስጥ ምንድነው the most valuable things we have? ከምንም ነገር ቦታ መስጠት ያለብን ነገር ጤናችን። ያን እንዴት ነው? ምን ማለት ነው? በተግባር ማለት ምንድነው የምናረገው? ጤና ሲባል ደግሞ ሰውነታችን አይምሮአችንም ነው አንድ ናቸው። ይሄን የሚረዳ ይሄን ይረዳል፣ ይሄን የሚረዳ ይሄን ይረዳል። ይሄን ስለማውቅ ጠዋት ስነሳ ኮርሶች እያዘጋጀው ነው በእነዚህ ነገር። በቃ ዝም ብሎ ብዙ ነገር ስለሆነ ዝርዝሩ ይሄ ስርዓት እንዴት እንደሚሰራ ግንዛቤ ስላለኝ ተኝቶ ሲነሳ ምን አይነት ኮንዲሽን ውስጥ ነው ይሄ ሰውነት? ወጣት ስትሆኑ ብዙ ላይ ሰማችሁ ይችላል። ግን እድሜ በሄደ ቁጥር ጠዋት ስንነሳ ገና አልነቃም። ሌሊቱን ሙሉ ሰውነታችን ስራ ላይ ነው ያደረው፣ ሲያጸዳ፣ ሲጠግን፣ ቴምፕሬቸራችን ወርዶ the whole system አይምሮአችን አሁን ህልም ያያል፣ ግን it's not conscious። አይምሮአችን ሸት ዳውን አድርጓል። ዝም ብሎ እንዲህ ሊነቃ አይችልም። ሞቆ ነው መነሳት ያለበት the whole system። አሁን መኪና ጠዋት ብርድ አድሮ ዝም ብሎ አስነስቶ ተነስቶ ማርሽ አስገብቶ ይኬዳል፣ ይንተፋተፋል አይደል? ሲሞቀው በኋላ መስመር ይገባል። ግን የመኪናው ዕድሜ ያጥራል፣ ይሰበራል። ሲነሳ እንዴት እንደምቀሰቅሰው አውቃለሁ። አንድ ስቴፕ ከዛ በፊት እንቅልፍ የሁሉ ነገር መሰረት ነው። እንቅልፍ ሳይኖር የማወራው ነገር ሁሉ ምንም ትርጉም የለውም፣ አይሰራም። 8 ሰዓት እንቅልፍ እኔ ሃይማኖቴ ነው። 4:30 ዓለም ይፈነዳል። ከ4:30 በፊት ራሱ አቀዘቅዘዋለሁ ወደ እንቅልፍ ለመግባት። እንዲሁም ደግሞ አይጠፋም፣ አልጋ ውስጥ ገብቶ ማፍጠጥ። ለዚህ ነው ጠዋት ስነሳ ምንድን ነው የሚያነቃኝ ነገር? ካልጋ ወጣለሁ፣ መስኮቴን ከፍታለሁ፣ ብርሃን ያለው
እርግጠኛ ነኝ አንድም ሰው አያውቅም። በቃ ብዙ የማይታወቁ ፋክቶች አሉ። 40% of our brain ከአይናችን ጋር ነው የተያያዘው። ከአይን የሚመጣውን ነገር ፕሮሰስ የሚያደርግ ነገር ነው 40% of the real estate። ለምን? የሚገርመው ነገር እያንዳንዱ ሰውነታችን ያለ ሰል አጥንት፣ ጉበት ምናምን ሳይቀር ላይት ሰንሰር አለው። ለምን? ኤቭሪ ሰል የእንቅልፍ ሞድ አለ፣ የእንቅስቃሴ ሞድ አለ። አንዱ ላይ ነው ያለው። እዚህ ጋር ያለው አሰራር ሌላ ነው። እዚህ ጋር ኤቭሪ ሰል ኢን ዘ ቦዲ ላይት ሰንሰር አለው። እንግሊዝኛ መደባለቅ አልወድም። ሶ አንጎላችን ከዓለም ጋር የሚገናኝበት በአይን ብቻ ነው፣ ተሸፍኗል። አጥንት ነው እንዳለ። አይናችን ወሳኝ ነው። ሲስተሙን በሙሉ ልክ እንደዚህ ቤት ማብራት ስዊች ኦፍ የሚያደርገው ብርሃን ነው። ሞክሩት። ጠዋት ተነሱና መጀመሪያ the first 10 minutes ሌላ ነገር አልሰራም። ዳመናም ከሆነ ዳመናውን አያዋለሁ። 10 ደቂቃ ከሁለት እስከ 10 ደቂቃ ቡና የጠጣችሁ ነው የሚመስላችሁ። the whole system ሲነቃ ታዩታላችሁ፣ ይሰማችኋል። ማለት የሳይንሱ ነው። ሳይንሱን ተከትዬ አድርጌው ስለሚሰራልኝ ነው። ከዛ ቀጥሎ ምንድን ነው? ሌሊቱን ሙሉ ሳምባችንም ሲሰራ ቆይቷል። ትንፋሻችን በኃይል እየተነፈስን አይደለም፣ አርፈናል። ሃርት ቢታችን ስሎ ነው። ስሊፒንግ ሃርት ሬት እና አሁን ያለው አይገናኝም። ካርቦን ዳይኦክሳይድ ተጠራቅሟል። በቂ ኦክሲጅን የለም። ብዙ ጊዜ እንደውም ጊዜ ለመቆጠብ ብርሃኑን እያየሁት 15 ደቂቃ ብሪዚንግ ኤክሰርሳይዝ ነው የምሰራው። እያንዳንዱ ሴል ኦክሲጅን ይጠጣል፣ ካርቦን ዳይኦክሳይድ ይወጣል። ስራ ነው። ግን there is no free lunch። ሲስተሙ በደንብ መኪና ዘይት ሳይቀየር ይነዳል። ጎደሎ እየከፈትና ያለን ኮፊኑን አይደለም። ይሄ ግዴታ ነው። መኪናውን እያሞቅኩት እኮ ነው። አሁን ብርሃን ገብቷል፣ ትንፋሽ ተተንፍሷል፣ ሌላ ሰው ነኝ ኦልሬዲ። ኤነርጂ ሌቭል አሁን ሰውነቴ ለስፖርት ዝግጁ ነው። አላስቸኩለውም። እንደማንም ሰው አንዳንድ ቀን ድክምክም ብሎኝ ነው የምነሳው። አልፈልግም መስራት፣ ግን ያንለት ሞታት አለው እንጂ ሳልሰራ አልወጣም። ያ ማንነትን ማሸነፍ ነው። ይሄን እንዲያደርግ የሚያደርገኝ የሆነ ኬሚካሎች፣ ኤንዛይሞች ነገሮች ናቸው። እነሱን እንዴት እንደምናረጋቸው አሁን በትንፋሽ ብዙ ቴክኒኮች አሉ። to hack the system በሰውነታችን አይምሯችንን መቆጣጠር እንችላለን። ሲዘባረቅ ከለቀቁት ይዘባረቃል። መገዛት አለበት። እኔ አሁን ሰውነቴን እንደ መኪና ነው የምነዳው። ዝም ብሎ ጉራ አይደለም የማረጋው ነው የማወራችሁ። እንዴት እንደሚነዳ ስለማውቅ ለራሴ መንጃ ፍቃድ ተምሬ ስለሰጠው ማለት የሚሰጥ የለም። ቢኖር ጥሩ ነበር። አሁን ቀጥሎ ገና ይቀራል እኮ የምሰራቸው ስራዎች። 2 ሰዓት ነው የሚጠፋው። አሁን ስፖርት መሰራት አለበታ። እያንዳንዱን ሰል በብርሃን አነቃውት፣ ኦክሲጅን ሰጠውት። ራሱ በቃ አሁን የሆነ እንቅስቃሴ ይፈልጋል። በተነሳሁበት ስሜት ቁጭ ብል አልነሳም። እዛው ደካክሞኝ ደባብሮኝ ስራም ስሰራ በፉዙ አይምሮ ስሰራ ውላታለሁ። በነቃ አይምሮ ነቃ ብዬ ደስ ብሎኝ ምናምን መዋል ከፈለኩኝ ይሄንን ኢንቨስት ማድረግ አለብኝ። አይዱ ማወቅ ይፈልጋል። ስፖርት ሰራለሁ ግማሽ ሰዓቱ ግን ማሾፍ የለም። ሲያልቅ አንዳንዴ ፌንትም ላደርግ ሁሉ እችላለሁ። እስከዛ እስከ ጫፍ ካልገፋሁት የሰራሁትም አይመስለኝም። ጫፍ ሲገፋ ነው እንደገና እየጠነከረ የሚመጣው።
ስፖርቴን ሰርቼ ስጨርስ አሁን ትንሽ ደግሞ በቃ ቁጭ ብዬ ፀሐዩንማ ያለው ምን እላለሁ ትንሽ ሰበስበውና አሁን እስካሁን ስልክ አልተከፈተም፣ ቲቪ ሬዲዮ አልከፍትም። እንደው እዚህ ጋር ደግሞ ጠቅሼ ልለፍ እመለሳለሁ ሩቲኔ ላይ። አይምሮአችን ሃርድዌር አለ፣ ሶፍትዌር አለ፣ ዳታ አለ፣ ካፓሲቲ አለው። 50 ነገር ባንዴ ማድረግ አይችልም። አሁን ላፕቶፓችንን እንከፍተውና 50 ዊንዶ እንክፈት እስቲ፣ መሽከርከር ይጀምራል አይደል? ይሄም እንደዛ ነው። በጠዋት ተነስቼ የማያስፈልገኝን ቲቪ ኒውዝ ለምንድን ነው ዊንዶ የምከፍተው? ስራ እያለኝ ማሰብ እየፈለኩ ለምንድን ነው ስልኬን ከፍቼ አላይም? ሜሴጅ ኖራል ነው ለምንድን ነው የማየው? ምን አደጋ አለብኝ? ለምንድን ነው የምከፍተው? ለምንድን ነው መመለስ ያለብኝ የሰው ስልክ ራሴን ሳላስተካክል? አሁን ከ1 ሰዓት ተኩል እስከ 2 ሰዓት አልፏል። የራሴ ዓለም ውስጥ ከራሴ ጋር ራሴን እያነቃው እየጠቀምኩ ቆያለሁ። ከዛ በኋላ አሁን በጣም ንጹህ አይምሮ አለ። በቃ ደም ሁሉ እየተነቃን በቃ የሆነ ሌላ መንፈስ ነው ያለው። በቃ እንዴት ነው ኦልሞስት ፍሎቲንግ። አሁን ቁጭ ብዬ የምሰራቸውን የማቀዳቸው ነገሮች ሊስት ነው ያለኝ ወረቀት አየዋለሁ። this is big picture thinking, planning thinking። እዚህ ጋር ማጠፋው 1 ሰዓት ውጤታማነቱ የሳምንት ዝም ብሎ እንዲህ ሲስከረከር የሚውለው ስራ ውጤት አለው። ይሄ 1 ሰዓት የማይገናኙ ነገሮች አገናኛለሁ። ለምን? ዊንዶቹ ዝግ ናቸው። I have one window open at a time። ሁሉን ነገር አክሰስ በቃ እንደዛ ነው አሰራሩ። ከዛ በኋላ እሱን ከሰራራው በኋላ ኦኬ አሁን ኢሜል፣ ስልክ፣ ዋትኤቨር ህይወት ይቀጥላል። ለሬዚሊየንስ በሉት፣ ለክሪኤቲቪቲ በሉት፣ ለምትፈልጉት ነገር ሁሉ ይሄ ስርዓት አይምሮም ሰውነትም ሁሉ ነገር ነቅቶ የማያስፈልግ ዳታ ሳይከተትበት ፎከስ የምናደርገው ላይ ተሰብስበን ስንሰራ በቃ ሪሊ ሌላ ደረጃ እንገባለን። አንደኛ ነገር የሚሰጠው ሰላም ሁሌ ሩጫ ያኮ ስትረስ ነው። ይሄ ሲስተም ያኔ በነበረ ጊዜ ስልክ የለም ዳታ የለም ምናምን ጸጥታ ነው። ዊንዶ አይከፈትም። ተሰብስቦ 1 ዊንዶ አደጋ ይጠብቃል፣ 2 ዊንዶ ምግብ ይጠብቃል፣ 3 ልጅ ምናምን ያሰብ ከዛ ውጭ ሐሳብ የለም። ይሄ ነገር 50 ነገር ለዚህ ሁሉ ዳታ ዲዛይን አይደለም። አውቀን መቆጣጠር አለብን። አንድ ደግሞ በፊት እንግዲህ ሲኤንኤን ቢቢሲ ካላየው የሆነ ዓለም ያመለጠኝ ይመስለኝ ነበር ድሮ። ግን ከሳምንት በፊት ምን አየህ ብትሉኝ የማስታውሰው ነገር የለም። አሁን ሲኤንኤን ቢቢሲ ቲቪ ከከፈትኩ አላውቀው። የምፈልገው ነገር ካለ በምፈልገው ሰዓት፣ ያ ደግሞ ብዙ ጊዜ ከሰዓት ነው፣ ከምሳ በኋላ it's dead time። ምግብ ከተበላ በኋላ the whole system በቃ ተበላሸ። እንትን just so you know አሁን ትላንት ምሳ ይበላው ነኝ። ዛሬ እዚህ እናንተ ጋር እንደምመጣ ስለማውቅ ምግብ በልቼ ብመጣ ይሄ ሰውዬ ግማሹ የለም። አሁን ነገ ነው ምሳም በላው 48 ሰዓት ግን ትሬን አድርጌ ነው። አንዱ ሌላ ይሄ ሲስተም ዲዛይን የተደረገበት ነገር እናልኳችሁ እንቅስቃሴ ይወዳል። እንትን ፊዚካል አክቲቪቲ ሰውነት ላይ ነን አሁንም። ፊዚካል አክቲቪቲ ይፈልጋል አልኳችሁ፣ ወሳኝ ነው። ያለሱ ሽባ ይሆናል። በጣም የማይፈልገው ነገር ደግሞ ብዙ ምግብ ነው። ለሚሊዮን ለ100,000 ዓመታት እየተራበ ነው ኢቮልቭ ያደረገው።
እየተራበ አንድም ቀን ሁለትም ቀን ሶስትም ቀን ላይ በላ ይችላል። ሲስተሙ መብላት፣ ያንን ፕሮሰስ ማድረግ፣ ከዛ በኋላ ባዶ ሆኖ መቆየትን ነው የሚያውቀው። የስራ አቅሙም ያ ነው። ሁሌ ዝም ብሎ ካሰራ ነው ይበላሻል። የለመደው ደግሞ አይነት ጥሬ ዕቃ አለ። ምግብ ለኔ ነዳጅ ነው። ሌላ ምንም ትርጉም የለውም። የደስታ ምንጭ አይደለም ምግብ ለኔ፣ ሊሆንም አይችልም። ብዙ የደስታ ምንጭ የሆኑ ምግቦች መርዝ ናቸው። ለምን? ይሄን ነገር እስካበላሹት መርዝ ናቸው። ይጣፍጣል? አዎ። ለምንድን ነው የሚጣፍጠን? ጥሩ ካልሆነ። በድሮ ጊዜማ ፍራፍሬ ምናምን ይጣፍጣል። የሚጣፍጥ ነገር እያየን የሚመር ነገር እንደ መርዝ እንዳንበላ ዲዛይን ሆኗል። መሳሪያውን አላማ አድርገነው አሁን የሚጣፍጥ ነገር ብቻ እንፈልጋለን። አላማውን ስቶ ማለት ኬክ አልነካም፣ ግን ያው የራሴ የማሰራው ኬክ አለ። ዞሮ ዞሮ ከተቻለ ዋይ ኖት፣ ሲስተም የማይበላሽ ከሆነ ሶ እሺ። እችንም ደግሞ ትንሽ ነክቼ ልሂድ። ስንበላ ምንድን ነው የምንሆነው? ልክ ይሄ ስንተኛና ሳንተኛ አለ። በብርሃን የምንገዛው ስኬጁል የምናደርግ ስራችንን መቼ ነው የነቃሁት ብርታት ያለው ጠንካራ ስራዎች በዚህ ሰዓት ልስራ? መቼ ነው ፉዞ የሆንኩበት? ምሳ በልቼ ከሰዓት ፉዞ ስራ ሰራለሁ። ኦኬ ሶ ልክ ከዛ እኩል አሁን ብርሃን እንደሚገዛን ሲስተሙ ምግብ እየፈጨ ነው ወይንስ አይደለም? ሁለት ደግሞ ሌላ ስርዓቶች። ምግብ ስንበላ የበላነው ምግብ እንደ ምግቡ ብዛት እንደ ምግቡ አይነት 6-8 ሰዓት ይፈጃል። እዚህ ጋር ታኝኮ እዚህ ጋር ገብቶ አስባችሁት አንዱ አም ሹር ብዙዎቻችሁ ልቤ ምን ይመስላል እንዴት ነው የሚሰራው ብላችሁ አስባችሁ አታውቁም። ጭንቅላቴ ምን ይመስላል እንዴት ነው የሚሰራው? ጉበቴ ምን ይመስላል ደህና ነው ወይ? አይታሰብም። ለምን? በቃ ፎር ግራንትድ ይሄ ቆዳ ለብሷል፣ በቃ ይሄ ይመስለናል። አይደለም። እዚህ ውስጣችን የሌላ አንድ ዩኒቨርስ አለ፣ የረቀቀ ስርዓት ያለው አሰራር ያለው ከተረዳ ነው እንዳለ እንደ የምንገዛው የምንነዳው። ሶ ምግብ በምንበላበት ጊዜ ደም በሙሉ እዚህ ጋር ይመጣል፣ ኤነርጂ በሙሉ እዚህ ጋር ይመጣል። የማንበላው ነገር የለም፣ ተዘርዝሮ አያልቅም። ያንን ሁሉ ወስዶ ምን እንደሆነ ለይቶት በታትኖት ሰል ደረጃ አውርዶት ደም ውስጥ ከቶት ያ ደም ደግሞ እያንዳንዱ ቦታ አድርሶት የሰው ልጅ እንዲህ አይነት የረቀቀ ከባድ ስራ እስከዛሬ አልፈጠረም። በበላን ቁጥር ግን ይሄን ሆምወርክ እየሰጠነው ነው ሰውነታችንን ያለ ማቋረጥ ማለት። አሁን አብሶ ደግሞ ያለ ገደብ። እንዴት ነው የማይፈርሰው? እሺ ምግብ ሳይበላስ ምንድን ነው የለመደው የሚወደው? እዚህ ጋር የመጣው 70% ኤነርጂ ደም በሙሉ ይሄ ባዶ ይሆናል። የት ይሄዳል? ጭንቅላታችን ጋር በዋናነት ኮንሱም የምናደርገውን ኤነርጂ በሙሉ 25% ይሄ ነው የሚያቃጥለው። እችን የምታክለዋ ነገር ጡንቻ አይደለም፣ ስፖርት አይደለም። 25% እዚህ ላይ ነው የሚቃጠለው። ምግብ ሲመጣ ይሄንን ነው አምተን እዚህ ውስጥ የምንከተው። ምግብ ሳይኖር ይሄ ሁሉ ይለቀቃል። እኔ አሁን ያለኝ የመቅለል ስሜት ምንም የምንሳፈፍ ነው የሚመስለው። ሙሉ ኤነርጂ እኔ ጋር ነው ያለው፣ አይምሮዬ ውስጥ ነው ያለው፣ ከላይ እስከታች 24 ሰዓት መቆም እችላለሁ እዚህ ምንም ሳይደክመኝ እስከ ነገ ባልበላም። ችግር ሲመጣ ምንድን ነው የማደርገው? አንዱ ጥያቄ የነበረው ጾማለሁ። እስር ቤት ስገባ 48 ሰዓት አልበላም። አይምሮአችንን በሰውነታችን መቆጣጠር እንችላለን። አሁን ኦል ኦፍ አ ሳድን የሆነ ደስ የማይል ቦታ ገባለሁ።
ኃይለኛ ነው ያንተን ብትቆጣጠሩትም ብትሉም አይን መካድ አይቻልም። ሰው ቀይረዋለሁ፣ ጾም ገባለሁ። ሙሉ ኃይሌ እኔ ጋር ነው። ያኔ ምግብ መፍጨት ላይ ጊዜ ኤነርጂን አላቃጥልም። አይምሮ ጥርት፣ ሰውነት እርግጥ በቃ ራስን ማዳመጥ ይመጣል። ሶ በቀን አንዴ ነው እንበላው ኖርማል። በቀን አንዴ ዝም ብሎ በፊትም ስላወራው ዘው ብሎ በቀን አንዴ መብላት አይቻልም። ትሬኒንግ ይፈልጋል። ሲስተሙ ራሱ በቀን 3 ያስለምደ ነው። ቀስ ብሎ በቀን 2 እያለ ነው የሚለመደው። ሶ ሩቲኔ እንዳለ ሆኖ እስካሁን ምንም ነገር አልበላሁም። ምግብ ነው የመጣሁበት። እነዛ ነገሮች እንዳሉ ያው ሁሉ ነገር ወሳኝ ነው። ከአንዱ ነው ቀኝ እጅ፣ ግራ እጅ፣ እግር፣ ውሃ የረሳሁት መጀመሪያ ስነሳ ማድረገው ነገር ውሃ ጠጣለሁ። ሌሊቱን ሙሉ ይሄ ጽዳት ሲሰራ የዋለው እንዴ ተከማችቷል እኮ የሆነ ቦታ። ልክ የደም ስራችን ሲስተም አይነት ይሄ ሊምፋቲክ ሲስተም አለ። በደም ስር ልክ ነው ያለው። ቆሻሻውን እየወሰደ ደግሞ መልሶ ባክታም በምንም የሚያወጣው እሱ ከልብ ጋር አልተገናኘም፣ ፓምፕ አያረግም። ራሱ እንዲህ እየተሻሸ ቀስ ብሎ ነው የሚወጣው። ምንድን ነው የሚያነቃንቀው? ውሃ። እንደውም ይሄን ፖይንት ጠንከር ማድረግ ፈልጋለሁ። እኛ ሀገር በጣም በሰፊው የማየው ሰው ውሃ የመጠጣት ልምድ የለውም። የጥፋት የመጨረሻው ቀላሉ ነገር ነፃ ነበር ግን ቧንቧም አለ። አንድ ነገር ልንገራችሁ። አሁን ውሃ ፋብሪካ ስለሌለኝ ይሄ የፋብሪካ የውሃ ሽያጭ ፕሮፓጋንዳ አይደለም። እዚህ ሀገር ብሞት የቧንቧ ውሃ አልጠጣም፣ ቢፈላም ባይፈላም። ለምን? እንዳለ ክሎሪን ነው። አሁን እንደውም ተሻሽሏል። በፊት ትዝ ይለኛል ማለት የዛሬ 15-20 ዓመት ሲከፈት ወተት የሚፈስ ይመስላል። ለምንድነው? ያው ቧንቧው ቀዳዳ አለው፣ አልተቀየረውም። ስለዚህ ሶርሱ ላይ ክሎሪን ያበዛሉ። ክሎሪኑ እዚህ ጋር ምንም ገባ ይገለዋል። ሶ አትሊስት የቧንቧ ውሃ ተጠጥቶ ወዲያው መታመም የለም። ያ ክሎሪን ግን ይገባና ምንድነው የሚያደርገው? ሆዳችን ውስጥ ያሉት ወሳኝ ባክቴሪያዎቹን ይገላቸዋል። ጋት ሆድ ጤነኛ ሳይሆን ደግሞ ምንም ነገር ጤነኛ ሊሆን አይችልም። ሶ ቢሆን እንኳን ቻርኮል ፊልተር ያለው ክሎሪኑን የሚያወጣ ስለተፈላ ክሎሪኑ የትም አይሄድም። እንደው ሳይድ ኖት ነው እሱ። ውሃ አብሶ በምጾም ቀን ዛሬ ሜቢ 4 ሊትር ጠጥቻለሁ ኦልሬዲ። አብሶ ጾም ሲሆን እያጸዳ ነው ምን እያለ ነው ምናምን፣ ካልታጠበ መልሶ ቶክሲን ነው የሚያከማቸው። ሶ ውሃ በጣም ወሳኝ ነገር። አሜን። አይዋጥልኝም፣ አይጣፍጠኝም፣ ምናምን አይገባኝም። ስንታመም ምንድነው መርፌ የምንወጋለን፣ የሚያምም መርዝ፣ ኪሞቴራፒ መርዝ አይደለም እንወስደዋለን። እንዴት ነው ውሃ? እኔ እንደ ውሃ የሚጣፍጠኝ ምንም ነገር የለም። ሶ ቀኑ ይቀጥላል። የቀኑን ውሎ ለምን ሜቢ እነዚህን ብዙ ነገር ሳላወራ አንዱ ጥያቄ የነበረው ምንድን ነው የምታረገው ጠንካራ ለመሆን ሬዚሊየንት ለመሆን ምናምን ነው። አሁን የቀን ውሎ በቃ የማረገውን ነገር ይነግራችኋል። ከዛ ጀርባ ያለው ለምንድን ነው የማረገው ምኑ ኦኬ ለወደፊት ማወቁ ጥሩ ነው፣ ግን ቁም ነገሩ ይሄ ነው ካመናችሁኝ። ሶ ከሰዓት ካይንድ ኦፍ ሌዚ ወርክ ይሰራል። እንደገና መልሶ ሲስተማችን ራሱ ኢቭኒንግ ላይ እንደገና የተበላውም ነገር ሄዷል ምናምን፣ ሁለተኛ ዙር ጉልበትና ንቃት አለ። ከ12 ተኩል ሜቢ እስከ 2 ተኩል። ያ ደግሞ እንደገና የስራ ጊዜ ነው።
አንዳንዴ እዛ ጠዋት ስፖርት ካልሰራው በዛ ሰዓት ሰራለሁ። ከዛ ገፋ ቢል 4:30 ስለሆነ የምተኛው ብቻ ገፋ ቢል ከ3:30 ጀምሮ ብርሃን ተቀንሷል። ብርሃን እስካለ በቃ ሲስተሙ አሁንም ቀን ነው እያለ ነው። ጫጫታ ምናምን የለም ምናምን በቃ መልሶ ሲስተሙን የሚያረጋጋ ነገር ያኔ አልጋ ውስጥ ሲገባ ምንም የለም፣ ሽው ነው። ሶ ይሄ ፊዚካል ሰውነታችን ኢቮልቭ ያደረገበትን እናውቃለን፣ ምን እንደሚፈልግ እናውቃለን። እዚህ አሁን ዳታው ዓለሙ ተዛብቶበት እንዳይበላሽ ወደ ከዛ ጋር አጀስት የሚያደርገውን ነገሮች በማድረግ እዚህ ውስጥ ቢሆንም የአእምሮም የሰውነትም ጤንነት በሚጠብቅ ሁናቴ ጊዜ አጥፍተንበት ኤነርጂም ዋተቨር እንደ ማንኛውም ስራ መስራት ግዴታ ነው። በወጣትነት እድሜ እኔ ድሮ ትዝ ይለኛል 20 ቤት ሆኜ ምናምን ሙሉ ሳምንት 4 ሰዓት ብቻ ልተኛ እችላለሁ። በደግ ምኑንም አላውቀውም። ለምን? የወጣት ሰውነት ነው። 40 50 60 70 በሄደ ቁጥር እዛ ቦታ ላይ ለመቆየት መስራት ያለብን ማካካስ ያለብን ነገር በዛው ልክ እየጨመረ ይሄዳል። ያንን ስለማረግ አሁን 67 ዓመቴ ቢሆንም ነገርኳችሁ፣ እዚህ ቤት ውስጥ የሚታገለኝ ሰው የለም።